የዋንጫ ቀን ወጣ የዋንጫ ቀን ምድረ ጥቃቅንና አነስተኛ ማህበር የዋንጫ ቀን እንደሌላው ቲም ይላችሁ ቀናችንን ስንጀምር ዝም ብለን የጨዋታ ቀን ምናምን የቋጠሮ ቀን ምናምን ብለን አይደል። የዋንጫ ቀን ነው ዛሬ። ለምን ዋንጫ እንጠራለን? 40 ቪዲዮ ነው የምንሰራው። ሁሉም ሰው ዝግጁ አይደለም። እዚህ ጋር ምን ይላል መሰላችሁ? 2-1 የሚያልቅ ጨዋታ ነው። የተራበው ፋይናሉ እንደዚህ የተጻፈ ጨዋታ ነው። ጨዋታው ሲያልቅ ደግሞ ህይወታቸውን እናበላሽ የሁሉም ጨዋታ የሚቋጥር ሰው መሬት ስር የሚገባበት ቀን ነው ዛሬ። ተዘጋጁ። ክሬዲት ስጠኝ ምድረ ጥቃቅንና አነስተኛ ማህበር አተማ ሻጣማ ቡጣማ ዳጣማ ምናምን የማንም ሱስ ማጠናከሪያና ሆድሞም የከርስ ማህበር ክሬዲት ስጥ ለአቋማ። ለሁሉም እኮ ማህበር መመስረት እኮ የኔ ከፍተኛ ሚና ተጫውቷል። አቋማ የኔ ማህበር ከፍተኛ ለሁሉም መንገድ ጠርጓል። አቋማ ማለት ራሴን ካንተ ጋር ያወጣጣው አይደለም። እኔ ሰንደቅ ዓላማ ያለኝ መዝሙር ሁላ ያለኝ ለሀገር ሰላም የተቋቋምኩ ማህበር ነኝ። አንተ ፕሬዝዳንት አይታወቅ ምን አይታወቅ ገና ሎጎም የሌለውም ግን ክሬዲት ስጠኝ ሁሉም በቃ መጣ ፉል ፈርቀዳጅ አቋማ ነው። ቀዳማዊ ማህበር አቋማ ጨርሻል። አሰልጣኝ ፔፕ ጋርዲዮላ አርቴታንና አርሰናልን አድንቀዋል፣ አሞካሽቷል። ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ ላይ ፔፕ ጋርዲዮላ እንደተናገረው ከሆነ አሰልጣኝ ሚኬል አርቴታ የማይታመንና ጠንካራ የሆነ ቡድን በቀላሉ የማይበገር ቡድን ገንብቷል። ይሄ ደግሞ ክብር ይገባዋል። ይሄንን ቡድን ይሄንን ጠንካራ አርሰናል ማሸነፋችን ደግሞ ለኔ ሳቲስፋክሽን ይሰጠኛል፣ በጣም ደስተኛ ያደርገኛል፣ ያረካኛል በማለት አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ አስተያየቱ ሰጥቷል። ፔፕ ጋርዲዮላ የመጀመሪያ ጎል ሲቆጠር ከፍተኛ የሆነ የደስታ አገላለጹን የተጠቀመበትን ሁኔታ ሲጠየቅም እኔ እኮ አርቲፊሻል ኢንተለጀንስ አይደለም ሰው ነኝ፣ ስሜት አለኝ፣ ደስታዬን እገልጻለሁኝ በማለት ምላሹን ሰጥቷል። በተጨማሪም ደግሞ እረፍት ሰዓት ላይ ለተጫዋቾች ምን ነበር ያልካቸው ተብሎ ተጠይቆ እኔ ያልኳቸው ተጨማሪ ድሪብሎችን እንፈልጋለን፣ ራያን ቼርኪና አንቷን ሴሜኖ በደንብ አድርጋችሁ ድሪብል አድርጉ፣ ተጫዋቾችን አልፋችሁ ለመሄድ ሞክሩ ብዬ ነበረ፣ ተሳክቶልናልን በማለት አስተያየቱን ሰጥቷል። ለማንኛውም ስለ አሰልጣኝ ፔፕ ጋርዲዮላ አስተያየት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ይህ ምስል ትናንት ቶተንሃም በኖቲንግሃም ፎረስት 3-0 ከተሸነፈ በኋላ በስቴዲየሙ የተገኘ ምስል ነው። ቶተንሃሞች ትናንት በሜዳቸውና በደጋፊያቸው ፊት በኖቲንግሃም ፎረስት ተሸንፈው ከወራጅ ቀጠና በአንድ ነጥብና በአንድ ደረጃ ብቻ ከፍ ብለው 17ኛ ደረጃ ላይ ተቀምጠዋል። ለቶተንሃሞች ነገሩ ሁሉ ከድጡ ወደ ማጡ እየሆኑ ይገኛሉ። ታዲያ እነዚህ አባትና ልጅ የቶተንሃም ደጋፊዎች ግን ክለቡ 3-0 ተሸንፈው ቢሆን ከሜዳው አልወጡም። የቡድን ደጋፊዎች ለማጽናናት በስቴዲየም ውስጥ ቁጭ ብለው ተመልክተናል። አባት ልጁን ያጽናናል፣ ልጁ በዝምታ ቁጭ ብሎ በማልቀስ ጭምር ይህንን ሁኔታ እየታደመ ይገኛል። እርስዎ ልጁ የቶተንሃም ደጋፊ ቢሆንና በዚህ አይነት ሁኔታ ውስጥ ቢገኙ ምን ብለው ማጽናናት ይችላሉ? እጅግ ልብ ሰባሪ ሆኖ እየተመለከት ነው ይገኛል። የቶተንሃም የመውረድ ነገር እጅግ አደጋ ውስጥ እየገባ ነው። አሁን ላይ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ከወራጅ ቀጠና በአንድ ነጥብና በአንድ ደረጃ ብቻ ከፍ ብሎ ነው የሚገኘው። በማንኛውም ሰዓት በማንኛውም ሁኔታ ቶተንሃም ወደ ወራጅ ቀጠና ሊገባ ይችላል። ትናንት ዌስትሃም መሸነፍ እንጂ ባስቶን ቪላ ዌስትሃም ቢያሸንፍ ኑሮ ቶተንሃምን ወራጅ ቀጠና ውስጥ ልናገኘው እንችል ነበር። ብዙዎች አይጎር ቱዶር ይሰናበቱ ካለበለዚያ ቶተንሃም አይተርፍም የሚል ሐሳባቸውን እያስቀመጡ ይገኛሉ። አይጎር ቱዶር በእንቅርት ላይ ጆሮ ደግፉ ነባቸዋል። ትናንት ተሸንፈዋል። ከመጡ ወዲህም በፕሪሚየር ሊጉ ማሸነፍ አልቻሉም እኚህ ሰው። ይህም ብቻ አይደለም። ትናንት ማምሻውን ከጨዋታው በኋላ የአባታቸውን ህልፈተ ህይወት ሰምተው ወደ ሀገራቸው ተጉዘዋል ተብሏል። ቶተንሃሞች ነገሮች ሁሉ ከመጥፎ እጅግ ወደ መጥፎ እየተደራረቡባቸውና እየተጓዙ ነው። ምን ይሻላቸዋል? ከባድ ነው። ከ110 ዓመታት በኋላ ቶተንሃሞች ለመጀመሪያ ጊዜ 16 ተከታታይ ጨዋታዎችን ሳያሸንፉ ተጉዘዋል። አዲስ ዓመት የፈረንጆች ከገባ ወዲህም ብቸኛው በእንግሊዝ በአራቱም ዲቪዚዮን ደረጃ ያላሸነፈው ቡድን ቶተንሃም ነው። ቶተንሃም ይወርዳል ብላችሁ ታስባላችሁ? እስኪ ሐሳብ ስጡበት። ነገሮች ወደዛ እያማሩ ይመስላሉ። የአባትና የልጅ ለቅሶና የአባትና የልጅ ማጽናኛ ቃላቶች ግን እጅግ ከባድ ነው ተመልክተናቸዋል። ሐሳብ ስጡበት። እስኪ የፕላስ ምልክቱን በመጫን ፎሎ ያድርጉ። መልካም ቀን። እሺ ቤት ገብተናል። በመጀመሪያ የሲቲ ደጋፊዎች ኮንግራቹሌሽንስ፣ ዘንድሮ ትሮፊለስ ከመሆን ድናቸዋል። በቃ እስቲ አሁን የምትፎክሩት እኔ ፎክሬ አልተሳካልኝም፣ እናንተ ደግሞ በዚህ መፎከር ብቻ ሳይሆን ከዚህ በኋላ ትፎክራላችሁ። ምን ይሆናል ማለት ነው። እኔ ማናገር የምፈልገው የመድፈኛው ቤተሰብ ነው። እርግጠኛ ነኝ እዚህ ዋንጫ ደርሰን ስለተበላን ምናምን ነገር ይሄ የተረገመ የሆነ ነገር ተይዞ ብራብላ ብለህ ብዙ ነገር ጭንቅላት ውስጥ ልታተነትን ትችላለህ። አርቴታ የሚሉት እንዳሉ እነሱ አቻ ስንወጣ አርቴታ ማለት ስለሚወዱ ማለት
ዛሬ የተሸነፍነው ኬፓን ይዘን በመግባታችን። የመጀመሪያውን ጎል አይተዋል አይደል? አርሰናል ሪስክ ማይወስድ ቡድን ስለሆነ በተለይ በትልቅ ቡድን እንደ ማን ሲቲ አይነት ቡድን ቀድሞ ሲገባበት ይቸገራል። አርሰናል ላይ ቀድሞ ካገባበት በጣም ችግር ነው። አይታችኋል ኤሚሬትስ ላይ አይደል? አንድ ያግብተው የፈለገ ጫና ውስጥ ምንከታቸው ሎ ብሎክ አድርገው ራሱ ነጥብ ይዘው ለመውጣት ሞከሩ። ከዛ አንድ ጎል አገኘን። ሁለት እኮ ማግኘት እንችል ነበር፣ ማሸነፍ ሁለት እኮ ማግኘት እንችል ነበር። ኬፓስ በላን። ከዛ ራሱ አንጎል እናስመልሳለን ብለን ደግሞ ሪስክ ስንወስድ ትንሽ ሪስክ ስንወስድ ሁለተኛ ተደገመልን ማለት ሁለቱም ክሮስ የተደረጉ ምንም ተበልጠን ምናምን አይደለም። ገባ አይደል? ሪስክ ወሰድን። አንድ ስለገባብን የበለጠ ዋጋ አስከፈለን። እሰየው እንኳንም ለካራባው ካፕ ይሄን ትምህርት ተማርንበት። ለኛም ለአርቴታም ትምህርት ኬፓ እዚህ ድረስ አደረስከን ብለን ለዋንጫ ማጫወት እንዳልነበረብን አያ ራያ ቢሆን ያችን ኳስ ዋጥ ኬፓ ወይም በቦክስ ማውጣት ማንም በቴስታ ማይደርስበት ኳስ ላይ ያለ ኳስ ለመያዝ በመሞከሩ አስበላን። ኖርማል ነው። ገባችሁ አይደል? እንኳንም በካራባው ካፕ ሆነ ይሄ ትምህርት፣ እንኳንም በካራባው ካፕ ሆነ። ካላመናችሁኝ ኢቲሃድ ላይ እናያለን። እስቲ እነሱ ሊገርማቸው ይችላል። ኢቲሃድ ላይ እናያለን። ተረዳችሁኝ አይደል? መድፈኛው አታስቡ። እኔ አመቱ ሲጀመር ስንት ዋንጫ ይበላል ከአንድ በላይ አልኩኝ እንጂ አራት ያላልኩት። ገባ? በተለይ ካፕ ኤፍኤ ካፕ ቶርናመንት ናካውት አንድ ጌም ከተሸነፍክ፣ ካራባው ካፕም እንደዛው፣ ቻምፒየንስ ሊግም እንደዛው። በአንድ ጌም ብቻ ጠንካራ መሆንህ ዋንጫውን አያረጋግጥልህም። ጠንካራ መሆንህ ዋንጫውን የሚያረጋግጥልህ ፕሪሚየር ሊግ ብቻ ነው። ለዛ ነው ከአንድ በላይ ያልኩት። ፕሪሚየር ሊግና የሆነ ነገር ብዬ ስላሰብኩኝ ነው። መድፈኛው ምንም እንዳታስብ። ፕሪሚየር ሊጉን ኪሳችን ውስጥ እንከታለን። የሆነ ነገር ጨው ምናምን ነገር ከተገኘ ይደረግበታል። ያለበለዛ ውሃ ሚል ፕሪሚየር ሊግ እንበላለን ማለት ነው። ርቦናል። ከምሽቱ የካራባኦ ካፕ የፍጻሜ ጨዋታ በኋላ እነማን ምን አሉ? የመድፈኞቹ አለቃ የሆነው ሚኬል አርቴታ ኬፓ አሪዛባላጋን ስለመምረጡ ለቀረበለት ጥያቄ አሁንም ቢሆን የማደርገው ያ ነው፣ ትክክለኛና ፌር የሆነ ውሳኔ እንደወሰንኩ አስባለሁ። ኬፓ አሪዛባላጋን ባላስገባው ኖሮ ፌር አይሆንም ብዬ አስባለሁ ሲል ተደምጧል። ከዚህ በተጨማሪ ማንቸስተር ሲቲዎች ዋንጫውን ስላሳኩ እንኳን ደስ አላችሁ ማለት እፈልጋለሁ። በሚቀጥሉት 2 ወራቶች ውስጥ ተዘጋጅተን በውስጣችን ያለውን እሳት መጠቀም ይኖርብናል ሲል ተደምጧል። እንዲሁም ይህ አጋጣሚ አሁን የምንተነትንበት አይደለም፣ እኛ አሁንም ቢሆን በከባድ ህመም ውስጥ ነው ያለነው ሲል ተደምጧል። ሚኬል አርቴታ አክሎም በፈርስት ሃፍ የተሻለው ቡድን እኛ ነበርን ሲል ተደምጧል። የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ በበኩሉ ሚኬል አርቴታ ኦልሞስት የማይሸነፍ ቡድን ነው የገነባው ሲል ተደምጧል። ፔፕ ጋርዲዮላ አክሎም ይሄ ዋንጫ የተለየ ዋንጫ ነበረ፣ ያለፉት 2 ሳምንታቶች ለኛ ጥሩ አልነበሩ። መድፈኞቹ አርሰናሎች በዚህ ጨዋታ የመጀመሪያ አጋማሽ ላይም ለመተንፈስ እንኳን እንዳንችል አድርገውን ነበረ ሲል ተደምጧል። በጨዋታው ላይ ጎሎችን ለማንቸስተር ሲቲ ማስቆጠር የቻለው ኒኮ ኦሬሊ በበኩሉም ይሄ ቡድን ምን ያህል ጠንካራ እንደሆነ እናውቃለን። በፍጻሜው ይህንን ቡድን ማሸነፍም የተለየ ስሜትን ይሰጣል። ይህንን ውጤት ይዘንም መቀጠል ይጠበቅብናል ሲል ተደምጧል። የቀድሞ የመድፈኞቹ ተጫዋች ሌጀንዶ ያን ራይት እንደተናገረው ከሆነ መድፈኞቹ ትኩረት ማድረግና እረፍት ማድረግ ይጠበቅባቸዋል። አሁንም ቢሆን አላበቃም ሲል